አውልቄዋለሁ ግን አልቀበልም አለችኝ። ምን ማድረግ አለብኝ ከዚህ በላይ? ይኸውና ሀብል የለም ቤተሰብ ይኸውና በፍጹም በቃ አውልቄዋለሁ። ለሷ ብዬ ነው ይሄንን ያደረኩት ግን በቃ ልትቀበለኝ አልቻለችም። አቅሜ የፈቀደውን ሁሉ እያደረኩ ነው። እኔ ትእዛዛችሁንም እያከበርኩ ነው። ስለምወዳችሁ ስለማከብራችሁ የእናንተንም ትእዛዝ እየሰማው ነው። ይሁንና እግዚአብሔርን አልዋሻችሁም። እግዚአብሔርን ግን እንዲህ እያደረኩኝ እሷ ደስተኛ አይደለችም በእኔ በቃ ጠልታኛለች። ልብዬ ጠልታኛለች። ዛሬ ቢያንስ ከልጆቼ ጋር ቤቴ ብሆን ደስታዬ ነበረ። በዚህ ሰዓት በዚህ በብርድ እንግዲህ አሁን ከምሽቱ 3 ሰዓት ተኩል አልፏል። 4 ሰዓት ሊሆን ብቻ ይሁን። አቅሜ እስከቻለ ሞክራለሁ። አቅሜ እስከቻለ ሞክራለሁ። አቅሜ እስከቻለ ሞክራለሁ። ታብታብ አድርጉ በደንብ ታብታብ ኮፒ ሊንክ አድርጉ። እኔ ቃላችሁን አከብራለሁ። እውነቴን ነው የምላችሁ። ባለፈው አንድ እህቴ ባለፈው ሀብሉንማ ለቲጂ ነው መልስላታለሁ። ቁጭ አድርጌያለሁ። ሀብሉን መልስላታለሁ። ባለፈው አንድ እህቴ አስገብታኝ ብዙ ምክር መክራኝ እሺ ብዬ ቃላችሁን አክብሬያለሁ። እኔ የሙቤንም በቅርቡ እናወጣለን። ግን ያው በቻልኩት እኔ ለብቻ ሀብሉን በእጇ ሰጣታለሁ አይቀርም። ብቻ ግን ቃሌን እኔ አከብራለሁ። ሁሌም ቃሌን አከብራለሁ። አሁን ቢሆን ሁሌም እናንተን ደግሞ አከብራችኋለሁ። ሁሌም እናንተም ከጎኔ ጎጨጭያ እና እኔ ማለት ነው እኔ የተመልካቾቼን እናንተን የቤተሰቦቼን ቃል አከብራለሁ። ሁሌም ቢሆን ማለት ነው ምትሉኝን ሁሌም ቢሆን በደስታ ስለምወዳችሁ ስለማከብራችሁ ታዘዛችኋለሁ እስከ መጨረሻው። አሁን እንኳን ተስፋ እንደሌለኝ አውቃለሁ ግን በቃ እኔ ቃላችሁን ሰማለሁ። እውነቴን ነው የምላችሁ። በጣም መልካም ቤተሰቦቼ ናችሁ። ለኔ መልካም ነገር የምታስቡ ባለፈው ገብታችሁ ሁላችሁም እግዚአብሔር ያክብርልኝ፣ ፈጣሪ ያክብርልኝ። በጣም ነው የምወዳችሁ። በጣም ቃል የለኝም ለእናንተ። እግዚአብሔር ነው በክፉ ቀን ያልተለያችሁኝ። እግዚአብሔር እውነት መልካሙን ነገር ሁሉ ያርግላችሁ። በክፉ ቀን ሳትለዩኝ ከጎኔ የሆናችሁ ላይክ እያደረጋችሁ ሼር እያደረጋችሁ በሰብስክራይብ በጸሎት በዱዓ ሙስሊም ክርስቲያን እውነት የምትሉኝን ሁሉ ሰማለሁ። ጸበል ግባ እሺ። እኔ አከብራለሁ ቃላችሁ። ተስፋ አልቆርጥም። ተስፋ አትቁረጥ እሺ። ተስፋ አልቆርጥም። ቤተሰብ እናንተን ቤተሰብ እያለኝ ለምን ተስፋ ቆርጣለሁ? አልቆርጥም። በቻልኩት እታገላለሁ። አቅሜ በፈቀደው እታገላለሁ። መቼም ደግሞ ግን የኔ መቼም ማለት ነው መቼም ምነግር ነገር ማለት ነው መቼም ቢሆን እንደማልወቅ እግዚአብሔር እንደሚያነሳኝ ከወደኩበት ይሄን ወቅ ፈጣሪ ያነሳኛል። ማንም ሁን ማን የኔን ውድቀት የምትመኝ አሁን ወድቄ ያለው ግን ደግሞ እነሳለሁ። ፈጣሪ ያነሳኛል። ይሄን እንድታቅ ፈልጋለሁ። ማንም ሁን ማን ማለት ነው ለኔ ጉድጓድ የምትቆፍር ማንም ሁን ማን ግን ደግሞ እነሳለሁ። እግዚአብሔር ያነሳኝ ቀን ደግሞ ያኔ እናወራለን። ፈጣሪ ያነሳኛል ብዬ ተስፋ አደርጋለሁ። የተቆራረጠ ነው ቤተሰብ ታብታብ አድርጉ።
ምለውን ደግሞ አክብሩልኝ ቤተሰብ። በደንብ ታፕታፕ ኮፒ ሊንክ በደንብ አድርጉ። አንድ ሰው 50 ጊዜ በደንብ ኮፒ ሊንክ ታፕታፑን 100 ሺህ አስገቡት። እኔ ቃላችሁን እየሰማው አይደል? እኔ የኔን አሰሙም እናንተ የምትሉኝን እሺ እያልኩ አይደል? እየፈጸምኩ አይደል? እናንተ የኔን ቃል አሰሙ።